መልእክተኛው አለይሂ ሰላቱ ወሰላም የ9 ዓመት ሴት ልጅን ደፍሯል which is አይሻ ረዲየላሁ ዐንሃ ማለት ነው። በዚህን ያለ ደረጃ መዋሸትና ወሬን ቀጥፎ አሰማምሮ ማቅረብ ለምን አስፈላጊ እንደሆነ አይገባኝም። የእምነታችንን እውነተኝነት ለማረጋገጥ ሌሎች እምነቶች ላይ መቅጠፍ ተገቢ አይደለም። እምነትና ሃይማኖት እውነት ማለት ነው። እውነትን ደግሞ በሐሰትና በውሸት ለመደገፍ የሚያስኬድ አይደለም። ይህ መልእክተኛው አለይሂ ሰላቱ ወሰላም የ9 ዓመት ልጅ ደፍሯል የሚለው ክሌም ምን ያህል አጸያፊና ውሸት እንደሆነ በቀጣዩ ሐሳብ እንመለከታለን። በቅድሚያ መልእክተኛው አለይሂ ሰላቱ ወሰላም አይሻ ረዲየላሁ ዐንሃን በአባቷና በራሷ በአይሻ ፍቃድ ነው ያገቧት። እንደ ረሱል አለይሂ ሰላቱ ወሰላም አስተምሮ አንዲት ሴት ያለ ፍቃዷ ከተገባች ኒካሁ ባጢል ነው፣ አለም ደግሞ ቫሊድ አይሆንም፣ እውቅና አይሰጠውም። ይህንን በተለያዩ ሐዲሶች መልእክተኛው አለይሂ ሰላቱ ወሰላም አስተምሯል። አይሻ ረዲየላሁ ዐንሃን በአባቷና በራሷ በአይሻ ፍቃድ ነው የተገባችው። ይህ በሆነበት ሁኔታ ደግሞ ተደፍራለች የሚለው ክሌም ከየት የመጣ ነው? ጥላቻችን አይሎ በዚህ ያህል ደረጃ እንድንዋሽ የሚገፋን ከሆነ የቆምንበትን እምነት እንድንመረምር ግድ ይላል። ሁለተኛው እናታችን አይሻ ረዲየላሁ ዐንሃ በኖረችበት 7ኛው ክፍለ ዘመን በሷ እድሜ ክልል ላይ ያሉ ሴቶች ለአቅመ ትዳር ለአቅመ ሔዋን ይደርሱበት የነበሩ የእድሜ ክልልና አሁን በ21ኛው ሴንቸሪ ያሉ ሴቶች ለትዳር የሚበቁበት የእድሜ ክልል የተለያየ ነው። እና አስመልክቶ የተወሰኑ ሐሳቦችን እናያለን። ሱነን ትርሚዚ፣ ኢብኑ ማጃህ እና ዳውድ በዘገቡት ሐዲስ ላይ እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? በራሷ አንደበት አንዲት ሴት 9 ዓመት ከሞላት ሙሉ ሴት ትሆናለች፣ ትበቃለች ብላለች። እንዲሁም ከራሷ ከአይሻ ረዲየላሁ ዐንሃ የህይወት ተሞክሮ እንደምንመለከተው ለረሱል ሰለላሁ ከመታጨቷ በፊት ሌላ ዓዲ ብን ሙጥዒም የሚባል ሌላ ሰው እናታችን አይሻን አጭቷት ነበር። ቤተሰቧም ለዚህ ተስማምተው ነበር። ይህ ሰው ይህን ፍላጎቱን ሐሳቡን ከቀየረ በኋላ ከጊዜ በኋላ ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መተው እናታችን አይሻ ረዲየላሁ ዐንሃ ያጯት። ከረሱል በፊት አይሻን ያጨው ግለሰብ ራሱ ሙስሊም አልነበረም። ይህ ምን ያሳየናል? በወቅቱ ለነበረው ማህበረሰቦች በዛ እድሜ ክልል ላይ ያለችን ሴት ማጨት ኢሮዝ ኖርማልና ማህበረሰቡ ዘንድ በሰፊው ተከበር የነበረ ተግባር ነበር ማለት ነው። እንዲሁም በወቅቱ የነበሩ የመልእክተኛው አለይሂ ሰላቱ ወሰላም ጠላቶች ረሱልን በብዙ ነገር ሲያሟቸው ሲያነውሯቸውና እሳቸው ላይ ግድፈትን ለመለጠፍ ሲሞክሩ በአንድም የታሪክ አጋጣሚ እሳቸውን ህፃን ልጅ አግብተዋል ብሎ አነውሯቸው አያውቁም። ይህም ምን ያሳያል? በዛ እድሜ ክልል ላይ ያለችን ሴት ማግባት በህብረተሰቡ ዘንድ የተለመደ የታወቀ ተግባር ነበረ ማለት ነው። እናታችን አይሻ ረዲየላሁ ዐንሃ ፊዚካሊ ወይ ደግሞ አካላዊ ምን ያህል ብቁ ነበረች የሚለውን ለመመልከት የተወሰኑ ሐዲሶች እናያለን። ከዛ ውስጥ አንዱ ቡኻሪና ሙስሊም በሰፈሩ ሐዲስ መሰረት እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? በሆነ የዒድ ክብረ በዓል መልእክተኛው አለይሂ ሰላቱ ወሰላም የቤታችን በር ላይ ቆመው ነበረ። ከአቢሲኒያ የመጡ ወጪዝ ሀበሻዎች በጦርና በጋሻ እየተጫወቱ ነበረ። ከዚያ ማየት ትፈልጊያለሽ ወይ ብለው ጠየቁኝ። አዎ ብያቸው ከኋላቸው መጥቼ ቆምኩኝ። ከዛ በኋላ በለበሱት ካባ ሸፈኑኝና ማየት ጀመርኩኝ። እንዴት ነበር ስታይ የነበረው? አገጯን የመልእክተኛው አለይሂ ሰላቱ ወሰላም ትከሻ ላይ አርጋ ጉንጯን ደግሞ ከጉንጫቸው ጋር አርጋ ነው። እስቲ ይህን መልእክት ልብ በሉ። በቁመት ሊቀራረብ የማይችል ሰው ይህንን ማድረግ ይችላል? በጭራሽ ይህን ማድረግ አይችልም። እናም እናታችን አይሻ ረዲየላሁ ዐንሃ ረሱል ሰለላሁ ጋር በቁመት ተቀራራቢ ነበረች ማለት ነው። ሌላ አካላዊ ጥንካሬን ከሚያሳዩ ሐዲሶች መካከል አንድ ወቅት እናታችን አይሻ ረዲየላሁ ዐንሃ ረሱል ሰለላሁ እንዲሁም ደግሞ ሌሎች ሰሃቦችን ከጉዞ እየተመለሱ ሳለ ረሱል ሰለላሁ ሌሎች ሰዎችን ቅደሙን ወደፊት አሏቸውና እናታችን አይሻ ረዲየላሁ ዐንሃ ሩጫ እንወዳደር ብለዋላቸው። የራሱ መልእክተኛው አለይሂ ሰላቱ ወሰላም እንዴት የፍቅርና የእዝነት ሰው እንደነበሩ ነው የሚያሳየው። ሩጫ እንወዳደር አሏት። ከዛ በኋላ እናታችን አይሻ ረዲየላሁ ዐንሃ ቀደመቻቸው መልእክተኛው አለይሂ ሰላቱ ወሰላም። በሌላ ጊዜ ድጋሚ መልእክተኛው አለይሂ ሰላቱ ወሰላም ሩጫ እንወዳደር አሉኝ። የዚህኔ ትንሽ ወፍሬ ስለነበረ ቀደሙኝ። ከዛ ምን አሉኝ? የባለፈው በዚህ ተካክሷል፣ አንድ እኩል ነን ብለዋሉኝ ትላለች። እንዲሁም በሌላ ቡኻሪና ሙስሊም ውስጥ በሰፈረ ሐዲስ ላይ ደግሞ በስልቻ ውሃ ዝላ እየሮጠች ጦርነት ውስጥ የተጎዱ ወታደሮችን ውሃ ታጠጣና ታከም እንደነበረ ተጠቅሷል። የትኛው ሕፃን ነው ይሄንን ማድረግ የሚችለው? ሌላው እናታችን አይሻ ረዲየላሁ ዐንሃ አካላዊ ብቻ ሳይሆን አስተሳሰቧም ከትዳር በላይ እንኳን ላሉ ኃላፊነቶች ብቁ እንደነበረች የሚያሳይ ነው። ይህንንም አስመልክቶ የሂሻም አባት እንዲህ ይላሉ። በፊቅህ በሕክምናና በፖኤትሪ በግጥም እንደ አይሻ ያለ አዋቂ አላውቅም ይላሉ። እንዲሁም መልእክተኛው አለይሂ ሰላቱ ወሰላም ራሳቸው ሙስተድረክ ውስጥ ባለ ሐዲስ ምን ይላሉ? እምነታችሁን ከዚች ቀይ ሴት ተማሩ ብለው ይላሉ። እንዲሁም ሱነን ትርሚዚ ላይ እንደሰፈረው ኢማም ዙህሪ ምን ይላሉ? ሁሉም የመልእክተኛው አለይሂ ሰላቱ ወሰላም ባለቤቶች ዕውቀት ቢደመርና ከአይሻ ዕውቀት ጋር ቢደመር የአይሻ ዕውቀት ይበልጥ ነበር ይላሉ። እንግዲህ እስካሁን ምን አይተናል? በዚያ ይኖርበት በነበረው ማህበረሰብ ዘንድ በአይሻ ረዲየላሁ ዐንሃ እድሜ ክልል ላይ የነበረችን ሴት ማግባት የተለመደ ተግባር እንደነበር፣ እንዲሁም አይሻ ረዲየላሁ ዐንሃ ፊዚካሊ ለትዳር ብቁና የበለጸገች እንደነበረች፣ እንዲሁም ደግሞ አካላዊ ብቻ ሳይሆን አስተሳሰቧም የዳበረ እንደነበር ተመልክተናል።
ሌላው ከዚህ ጋር ተያይዞ የሚነሳው ሐሳብ አይሻ ረዲየላሁ ዐንሃ በዘመኑ ከነበሩ እጅግ የነጠጡ ሀብታሞች መካከል የአቡበክር ሲዲቅ ረዲየላሁ ዐንሁ ልጅ ነበረች። በጣም በምቾት በጥሩ እንክብካቤ ያደገች ልጅ ነበረች። ይህም አካላዊ እድገቷን ምን ያህል ሊያፋጥነው እንደሚችል ግልጽ ነው። ሌላው ቀርቶ በዘመናችን በዚህኛው በ21ኛው ሴንቸሪ ላይ ያሉ እንደ አውሮፓ፣ አሜሪካና አንዳንድ አረብ ሀገራት ላይ ያሉ ህጻናቶች ከ6 እና 7 ዓመት ጀምሮ የወር አበባ ያያሉ። ይህንን በእኛ ሀገር ኮንቴክስት ገልብጠን ስንመለከተው በጣም አስደንጋጭና ለማመን የሚከብድ እውነታ ሊሆን ይችላል። እንዴት ነው 6 እና 7 ዓመት ልጅ የወር አበባ የምታየው ብለን ልንል እንችላለን። ነገር ግን በውጭ ዓለም በሰፊው እየተከሰተ ያለና እነሱንም እያስጨነቀ ያለ ጉዳይ ነው። እንኳን የዛሬ 1400 ምናምን ዓመት ወደ ኋላ ሄደን አይደለም እዚሁ እንኳን በዚሁ ክፍለ ዘመን አብረን እየኖርን በአየር ንብረት ጠባይ ልዩነትና በአኗኗር ልዩነት ምክንያት ያው እነዚህን አይነት ልዩነቶች እየተስተዋሉ ነው። ማሳረጊያ የሆነን ዘንድ ከረሱል ሰለላሁ ዐለይሂ ወሰለም ዘመን በፊትም ሆነ ከሳቸው በኋላ ሰዎች በስንት እድሜ ያለችን ሴት ያገቡ ነበረ የሚለውን ለመመልከት የተወሰኑ ምሳሌዎችን እናነሳለን። በ1443 ተወልዳ በ1509 የሞተችው ማርጋሬት በርፎርድ የኢንግላንዱ ንጉስ የኪንግ ሄንሪ እናት በ12 ዓመቷ ተደራ በ13 ዓመቷ ነበር የወለደችው። እስቲ ይህን ምሳሌ በዚህ ዘመን ገልብጦትና ምን አይነት መልክ እንደሚኖረው እንመልከት። በተመሳሳይ የኤድዋርድ ልጅ የነበረው የሪቻርድ ባለቤት አናይ በ5 ዓመቷ ነበር የተዳረችው። በዋነኝነት ይህን ወቀሳ እያነሳችሁ ያላችሁት ክርስቲያን ወገኖቻችን ራሳችሁ መጽሐፍ ውስጥ ራሱ እነዚህ ምሳሌዎች መመልከት እንችላለን። ለምሳሌ የአይዛክ ባለቤት ርብቃ እንደ አንዳንድ የአይሁድ ሊቃውንቶች ገለጻ 3 ዓመቷ ነበር አይዛክን ስታገባ። አይዛክ ስንት ዓመቱ ነበር? 40 ዓመቱ ነበር። በእርግጥ ሚዛኑ የሚደፋውና አብዛኞቻቸው የሚስማሙበት አቋም ከ10 እስከ 14 ዓመቷ ነበር የሚለው ነው። ያንን እንኳን አክሰፕት ብናደርግ የ10 ዓመት ልጅ እንዴት የ14 ዓመት ልጅ ታገባለች? በተመሳሳይ የኢሳ እናት ማርያም አለይሂ ሰላም ስታገባ እድሜዋ ከ12 እስከ 16 ይጠጋ እንደነበርና እሷንም ያገባት ዮሴፍ ከ30 እስከ 90 የሚጠጋ እድሜ ሊኖረው እንደሚችል የታሪክ ሊቃውንት ያስቀምጣሉ። ይህንንስ እንዴት ታብራሩታላችሁ? በአጭሩ ሊሰጠው የሚችለው መልስ ግልጽ ነው። ቀደም ባለው ጊዜ ሰዎች ለአቅመ ትዳር የደርሱበት የነበረው የእድሜ ክልል አሁን ከምንኖርበት ዘመን ፍጹም የተለየ እንደነበረ ማህበረሰቡ ዘንድም ይህ ተግባር የሚታወቅ የተለመደና ተቀባይነት ያለው ነበር፣ ነውር አልነበረም።